በተለይ ከ9ኛ ክፍል በላይ ያላችሁ ተማሪዎች እስኪ ይህንን አብረን ሲምፕሊፋይ እናድርገው። ኦኬ 4 ታይምስ 49 ይልና the power of 1/2 ይላል። ኦኬ ሶ 4 ትሉና 1/2ን ለሁለቱም ስጡ። እሺ ታይምስ አድርጉና 49 አድርጉና ዴን 1/2 ታደርጋላችሁ። ሶ 1/2 ኤክስፖነንት ነች፣ ለሁለቱም ትሰጣለች፣ ለፎርም ለ49ም ትሰጣለች ማለት ነው። ኦልራይት ሶ ከዚህ በኋላ ምን አድርጉ መሰላችሁ? 4 ፐርፌክት ስኩዌር ነች። 4 ማለት 2 ስኩዌር ማለት ነች አይደል? እንደዚህ አድርገን እንግለጻት። ሶ 2 ስኩዌር ታደርጓትና ዜን ፓወሯ እንዳለች ትጽፏታላችሁ ማለት ነው። 1/2ን ዜን ታይምስ ታደርጉና 49ም ፐርፌክት ስኩዌር ነች። 49 ማለት 7 ስኩዌር ማለት ነው። ሶ 7 ስኩዌር አድርጋችሁ ትገልጹታላችሁ። ዜን ፓወሯን 1/2ን እንዳለ ትጽፏታላችሁ ማለት ነው። ከዛ በኋላ ኤ the power of m the whole n ማለት ኤ the power of m n ማለት ነው። ኦኬ እንደዚህ አድርጋችሁ መግለጽ ትችላላችሁ። ሶ to the power of 2 the whole 1/2 ማለት ፓወሮቹን ማባዛት ይቻላል ማለት ነው። 2 እና 1/2ን ማባዛት እንችላለን። ሶ 2ን ጻፉና 2 ታይምስ 1/2 ብለን መግለጽ እንችላለን ማለት ነው። ሲባዛት አድርጉና ይህንንም በተመሳሳይ ሁኔታ 7ን ጽፋችሁ 2 እና 1/2ን ማባዛት ትችላላችሁ። 2 ታይምስ 1/2 ታደርጉታላችሁ ማለት ነው። ኦኬ ጉድ ሶ 2 ብላችሁ 2 ታይምስ 1/2 ማለት 2/2 ማለት ነው። ራይት ሲባዛ 7ን ጽፋችሁ ይሄኛውም 2/2 ማለት ነው። ኦኬ ሶ 2ን ትጽፋላችሁ 2/2 ማለት 1 አይደል? ታይምስ ብላችሁ 7ን ጽፋችሁ ይሄም 2/2 ማለት 1 ነው። ከዛ 2 the power of 1 ማለት ራሱ 2 ነው። ታይምስ 7 the power of 1ም ራሱ 7 ነው። 2 ታይምስ 7 ሆነልን። በስተመጨረሻ 2 ታይምስ 7 ማለት 14 ነው መልሱ ማለት ነው። ሶ እንደዚህ አድርጋችሁ አቃላችሁ መስራት ትችላላችሁ። እስኪ አሁን ባሳያችሁ መሰረት እናንተችን ስሯት። ሲምፕሊፋይ አድርጋችሁ መልሳችሁን ኮሜንት አድርጉልኝ። ቴንክ ዩ